መደመር ስንል ለአማን ሚዛን ለቤንች ለሸካ ምን ማለታችን ነው ያላችሁ እንደሆነ ይህ ስፍራ እኛ አልሰራ ነው ፈጣሪ አድሎ ሰጠን። ተራራውን፣ ሸንተረሩን፣ ዛፎቹን አብዛኛው ነገር የፈጣሪ የእጅ ስራ ነው። ፈጣሪ የሰጠንን ብቻ ወስደን ዝም ካል አሁን የምናየውን ውበት ማየት አንችልም። እሱ ላይ የደርግ መንግስት ዜጎች በማስተባበር በሺህ የሚቆጠር ሄክታር ቡና ተከለ። ጫካውን ወደ ካሽ ወደ ገንዘብ ቀየረ ማለት ነው። የደርግ መንግስት ይህንን ግድብ በመገደብ አነስተኛ የኢነርጂ ፓወር ያለው የኢነርጂ ማምረቻ እዚህ ቦታ ሰራ። ይሄ ስራ በዚያ ሁኔታ እያለ አምናም አቻምናም መተን ነበር፣ እናንተም ነበራችሁ። በፍጹም ግን ዛሬ ያለው ውበት የለውም። ምክንያቱም የጎደለ ነገር ነበረ። ይሄ ውበት ኤርፖርት ይፈልጋል። ይሄ ውበት እንደዚህ ያለ ሎጅ ይፈልጋል። ኤርፖርቱን መንግስት ሰራው። ይሄንን ሎጅ ደግሞ ጀማል ሰራው። መደመር ማለት ፕራይቬት፣ መንግስት፣ ተፈጥሮ የትናንትና ስራ ድምር ውጤት ማለት ነው። ይሄ ግን ብቻውን በቂ አይደለም። የዚህ ከባቢ ህዝብ ውጫውን ስንመለከት በኑሮ የደህየ ሊመስል ይችላል፣ ግን ልቡ ሀብታም ነው። ህዝቡም ልቡ ሀብታም፣ አርቆ አስተዋይ፣ የተፈጥሮ ጸጋ የገባው ተፈጥሮ መጠበቅ የሱ ኃላፊነት እንደሆነ ያመነ በመሆኑ የነዚህ ሁሉ ተግባር ሲሰናሰልና ሲደመር ዛሬ እንዲህ ያለውን ድንቅ ነገር በሀገራችን ለማየት በቃ